የሙስሊሞች አመራር ነቢዩ ዓለይሂ ሰላቱ ወሰላም እንደጀመሩት ይመለሳል። ይህ እንግዲህ መሆኑ አይቀርም፣ ገና ይሆናል። የእስልምና ሕዝብ በትክክለኛ አስተምህሮ በትክክለኛ ቅርጹ እንደጀመረው ይመለሳል። ዓለምን በፍትህና በሰላም ይሞላዋል፣ ልክ በግፍና በጭቆና ተሞልቶ እንደነበረው። ያም የመህዲ ጊዜ ነው። አሁን እዚህ ላይ አንድ በጣም አስፈላጊ ነገር መናገርና ማስታወስ ፈልጋለሁ። በዚህ ዘመን ብዙ ሙስሊሞች የሙስሊሞች አንድነት መህዲ እስኪመጣ ድረስ አይመጣም ሲሉ እንሰማለን። ስለዚህ ዝም ብለህ ተቀመጥ፣ ቤትህ ተቀመጥ፣ ዳዕዋ አታድርግ፣ ምንም አትናገር፣ ለአንድነት ለመስራት አትሞክር ይላሉ። ይህ ለሙስሊም በጣም የተሳሳተና ስህተት የሆነ አስተሳሰብ መንገድ ነው። አላህ ስብሓንሁ ወተዓላ የዓለምን ህዝቦች ለምን አንድ አታደርግም ብሎ አይጠይቅም። አላህ በቁርአን ውስጥ እንዲህ ይላል፣ አላህ ቢሻ ኑሮ ጣልቃ ገብቶ ሁሉንም አንድ ህዝብ ያደርግ ነበር፣ ልባቸውንም ይቀየር ነበር። ማንም ለማመጥ ለመቀበልም ይሁን ላለመቀበልም ምርጫ አይኖረውም ነበር፣ ሁሉም አንድ ይሆን ነበር። ነገር ግን አላህ በህይወታችን ውስጥ ዓላማ አለው።